እስከዛሬ ድረስ እየኖርሽ ያለሽው ለሰው፣ ከዚህ በኋላ ግን ለሰዎች መኖር አቁመሽ ለራስሽ መኖር መጀመር መቻል አለብሽ። እስከዛሬ ድረስ ሰዎች በሚፈልጉት መንገድ ሄደሻል። ሰዎች በሚፈልጉት ነገር እሺ ብለሽ አምነሽ ተቀብለሽ እነሱ በሚፈልጉት እነሱ በሚያስደስታቸው መንገድ ሄደሻል። ከዛሬ በኋላ ግን ለራስሽ ቃል መግባት መቻል አለብሽ። ለራስሽ ውሳኔ መወሰን መቻል አለብሽ። ለራስሽ እስከ መጨረሻው ድረስ አንቺ የምትፈልጊውን ህይወት መኖር መቻል አለብሽ። ምክንያቱም ያንቺ ህይወት የተሰጠሽ እግዚአብሔር እኮ ያንቺ ህይወት የሰጠሽ አንቺ እንድትኖሪበት ነው እንጂ ሰዎች እንዲኖሩበት አይደለም። ሰዎች የሰዎችን ፍላጎት እያመጣሽ የሰዎችን ምርጫ እያመጣሽ ሰዎች መኖር የሚፈልጉትን ህይወት እያመጣሽ አንቺ ለምን ትኖሪያለሽ? ምክንያቱም አንቺ የራስሽ ህይወት አለ፣ እነሱም የራሳቸው ህይወት አለ። ግን አንቺ ሰዎች ምን ይሉኛል ብለሽ የምትጨነቂው? ማንም ሰው ስለ አንቺ ግድ አይሰጠውም። ሰዎች ስለ ራሳቸው ነው የሚያስቡት። አንቺ ስለ እነሱ ምን እንደምታስብ ብቻ ነው የሚያስቡት እንጂ ስለ አንቺ ግድ አይሰጣቸውም። ልክ አንቺ አሁን ላይ ቆመሽ ሰዎች ምን ይሉኛል ብለሽ ስትጨነቂ ስለ ሰዎች አይደለም የሚያስብሽው፣ ስለ ራስሽ ነው። እነዛ ሰዎችም ስለ ራሳቸው ነው እንጂ ስለ አንቺ ግድ አይሰጣቸውም። ዩሲ ስለዚህ ሰዎች ምን ይሉኛል ብለሽ ማፍራትሽ አቁሚ። በቃሽ። ዩሲ ከዚህ በኋላ በቃኝ ማለት መቻል አለብሽ። ምክንያቱም ህይወትሽ እየኖርሽው አይደለም፣ እስከዛሬ ድረስ እየኖርሽ አይደለም የመጣሽው። ሰዎችን ነው የምታስቀድሚ፣ ቤተሰቦችሽን፣ ጓደኞችሽን፣ በዙሪያሽ ያሉ ሰዎች ነው የምታስቀድሚ። ግን መጀመሪያ መቅደም ያለበት ማን ነው? አንቺ እኮ ነሽ። መኖር ያለብሽ እኮ የራስሽን ህይወት ነው ልትኖሪ። እግዚአብሔር እኮ ወደዚህ ምድር የላከሽ እኮ አንቺ ልትኖሪ ነው እንጂ የሰዎችን ፍላጎት የሰዎችን ምርጫ አስቀድመሽ ህይወትሽ ያንቺን ፍላጎት ግን ያንቺን ጸጋ ግን ልትቀብሪው አይደለም የተፈጠርሽው። ይህንን እወቂ። ማንም ደግሞ ነገ በህይወትሽ ውስጥ ዞር ብሎ የሚያይሽ ሰው የለም። ማንም ዛሬ ላይ ለሰዎች ብለሽ ስታስቀድሚ ሰዎች እንደዚህ ቢሉኝስ ብለሽ ፈርተሽ ስትቆሚ ማንም ሰው ነገ ስትጨነቂ ነገ ተስፋ ስትቆርጪ ማንም ሰው መቶ ሳፖርት ያደርግሽ። ስለዚህ ራስሽን ለመኖር ቆርጠሽ መወሰን መቻል አለብሽ። ለሰዎች መኖር አቁሚ። ሰዎች በሚፈልጉት መንገድ ሰዎች በሚፈልጉት እነሱን በሚያስደስታቸው መንገድ መራመድ አቁሚ። በቃ እኔ ምን እፈልጋለሁ ማለት አቁሚ። ሰዎች ምን ይፈልጋሉ፣ ሰዎች ምን ያስደስታቸዋል ሳይሆን እኔ ምን እፈልጋለሁ ማለት ጀምሪ። ምክንያቱም ህይወት አለሽ፣ አንቺም ምርጫ አለሽ፣ አንቺም ሰው ነሽ፣ አንቺም ይገባሻል። አንቺም ልትኖሪለት የሚገባ ህይወት አለ። ያንን ህይወት እንዳይወጣ አንቺ እያደረግሽ ያለሽው ዛሬ አስሮ ያስቀመጥሽ ደግሞ ፍርሃቻ፣ የሰዎችን ፍራቻ፣ የሰዎችን ስድብ፣ የሰዎችን ትችት ነው። ሰው ወደደሽ አልወደደሽ አንቺ ህይወት ውስጥ ምንም አይነት ለውጥ አያመጣውም። ምንም አንድ ሰው በጣም ወደደሽ በጣም ጠላሽ አንቺ ህይወት ውስጥ ማተር የሚያደርገው አንቺ ለነሱ ህይወትሽ መኖር ያደረግሽ ጊዜ ነው። ለነሱ ፍቃድሽ፣ ፓወርሽ፣ ኢነርጂሽ ለነሱ የሰጠሽ ጊዜ ነው እንጂ ማተር የሚያደርገው አንቺ ህይወት ውስጥ መርጠሽ መኖር ስትጀምሪ ግን ማንም ሰው ወደደሽ ጠላሽ አንቺ ህይወት ውስጥ ነጥብ አይጥል፣ ሊያስከፋሽም ሊያሳዝንሽም አይችልም። ስለዚህ ዛሬ በዚህ ቪዲዮ እስከ መጨረሻው ድረስ ሰዎች ምን ይሉኛል የሚለውን ፍራቻ መስበር መቻል አለብሽ። እንዴት ነው የምትሰብሪው? እነዚህን ሶስት ነገሮችን ማወቅ መቻል አለብሽ። የመጀመሪያው ምንድነው? ራስሽን ተቀበይ። አሁን ላይ ያለሽን አስተሳሰብ፣ ያለሽን አመለካከት፣ ያለሽን መልክ ይዘሽ የመጣሽውን አስተሳሰብ ከልጅነትሽ ጀምሮ የነበሩ ነገሮች በሙሉ ከውስጥሽ የምትታገያቸው ምን አለ እንደዚህ አይነት ነገር ባይኖር የምትዩ ነገሮች በሙሉ ተቀበያቸው። ለምን ካልሽኝ ህይወት በትግል አይሰራም። ስትታገይ እንደውም ትደክሚያለሽ፣ ተስፋ ትቆርጫለሽ። ከውስጥሽ ጋር ያለችው ልጅ አትታገይ። በቃ ዩሲ ጊዜ ልትሰጫት ይገባል፣ ልታዳምጫት ይገባል፣ ልትቀበያት ይገባል፣ ልትመክሪያት ይገባል። ከዚህ በኋላ እንደዚህ አይነት ህይወት መኖር ያለብሽ፣ ከዚህ በኋላ ለራስሽ መኖር መቻል አለብሽ፣ ከዚህ በኋላ ሰዎች ምን ይሉኛል የሚለውን ፍራቻ አቁመሽ ለራስሽ መቆም መቻል አለብሽ ብለሽ ለራስሽ ለመምከር መጀመሪያ ለራስሽ ለመቆም ግን መጀመሪያ ተቀበያት። አሁን እየገፋሻት ነው ያለሽው፣ አሁን እየጠላሻት ነው ያለሽው። በውስጥሽ ትግል ካለ እመኝ ምንም ነገር ለውጥ ማምጣት አትችይም። ውስጥሽ እየታገልሽ ከውስጥሽ ጋር እየተጣላሽ ምንም ነገር ማምጣት አትችይም። መጀመሪያ ከራስሽ ጋር ታረቂ። እስከ ዛሬ ድረስ የበደልሻትን ነገሮች በሙሉ ይቅርቢያት። እስከ ዛሬ ድረስ መኖር የምትፈልገውን ህይወት እያለች መምረጥ የምትፈልገው የራሷ መብት እያለ ሰዎችን ስታኖር የመጣሽው አንቺ ነሽ አይደል? ስለዚህ ተቀበያት። በውስጥሽ ያለችው ማህበረሰቡ፣ ትምህርት ቤቱ፣ በዙሪያሽ ያሉ ሰዎች በሙሉ እቺ ማለት እሷ ናት። አሁን ላይ ያለሽው አመለካከት ነገሮች በሙሉ አስተሳሰብሽ፣ ለራስሽ ያለሽ እይታ፣ ለህይወት ያለሽን እይታ
በሙሉ ሰዎች ናቸው የሰጡሽ። ወደ ልጅነትሽ ብትሄጂ ያንን ማንነት አልነበረሽም። ስለዚህ ከሰዎች ነው የወረስሽው። ስለዚህ መጀመሪያ ለመቀየር ምን ማድረግ አለብሽ? መጀመሪያ ተቀበዩ፣ ራስሽን ተቀበዩ። የማትቀይራቸው ነገሮች አሉ፣ ተቀበዩ። ሁለተኛው ደግሞ ምንድነው የምትፈልጊው? ምንድነው መቀየር የምትፈልጊው? አሁን ካለሽ ነገር መቀየር የምትፈልጋቸው ነገሮች ምንድነው? አስተሳሰብሽ ነው? አመለካከትሽ ነው? ወይስ መኖር የምትፈልጊው ምን አይነት ነገር ነው? ምንድነው መቀየር የምትፈልጊው? አሁን የምትጠይው ነገርሽ ምንድነው? በህይወት ውስጥ ሁለት ነገሮች አሉ። አንዱ መቀየር የምትሻቸው ነገሮች አሉ። ሁለተኛው ደግሞ መቀየር የማትሻቸው ነገሮች አሉ። ይሄ ማለት መጀመሪያ ላይ እንደነገርኩሽ የምትቀይራቸው የማትቀይራቸው ነገሮች ትቀበያቸዋለሽ። ሁለተኛው ላይ ግን መቀየር የምትችያቸው ነገሮች ምንድን ናቸው? ሰውነትሽ ቅርጽ ነው፣ ስፖርት መስራት ትችላለሽ። የሆነ ነገር ማድረግ ትችላለሽ። አስተሳሰብሽ ነው፣ በአመለካከት ብዙ ነገሮችን ማሳደግ ትችላለሽ። አእምሮሽ አስተሳሰብሽ ላይ መስራት ትችላለሽ። አመለካከትሽ ላይ መስራት ትችላለሽ። መቀየር የምትችያቸው ነገሮች ምንድን ናቸው? መቀየር የማትችያቸው ነገሮች ግን አክሴፕት አድርጋቸው። ያለሽን መልክ የመጣሽበትን ማንነት ማትቀይራቸው ብዙ ነገሮች አሉ። ከነሱ ጋር መጀመሪያ ሰላም ሁኚ። ከዛ ደግሞ ልትቀይራቸው ያሰብሻቸው ነገሮች ደግሞ ከነሱ ጋርም ሰላም ሁኚ። እንደን መቀየር ትችያለሽ እነሱ ነው ማለት ነው። ስለዚህ ማድረግ አለብሽ ምንድነው? አሁን መቀየር የምችላቸው በእኔ አቅም፣ የኔን ኃላፊነት፣ የኔን ትኩረትና ጊዜ የሚፈልጉ ነገሮች ምንድናቸው ብለሽ ራስሽን ጠይቂ። ምንድናቸው? ወረቀትና እስክሪብቶ ያዥና ምንድነው መቀየር የምችላቸው ነገሮች ምንድነው? ማስተካከል የምችላቸው ነገሮች ምንድነው? ራስሽን ማስተካከል ትችላለሽ። ራስሽን መኖር የምትፈልጊውን ህይወት መምረጥ የምትችይው እዚህ ጋር ነው። ምረጭ። መጀመሪያ መኖር የምፈልገው ህይወት ምንድነው? መቀየር የምችላቸው ነገሮች ምንድናቸው ብለሽ አስቀምጪ። እስከዛሬ ድረስ ለሰዎች ኖሮሻል። እስከዛሬ ድረስ የሰዎችን ህይወት ስትኖሪ ነበረ። ከአሁን በኋላ ግን ስለዚህ ለራስሽ መቆም መቻል አለብሽ። ለራስሽ መኖር ያለብሽን ህይወት መኖር ስላለብሽ ምንድነው የምፈልገው ማለት አለብሽ። ምንድነው የኔ ህይወት ምርጫ ምንድነው? ምንድነው መቀየር የምፈልገው ነገር? ምን አይነት ሴት ነው መሆን የምፈልገው የሚለውን መጀመሪያ በደንብ ልታቂው ይገባል ማለት ነው። ሶስተኛውና የመጨረሻው ምንድነው? አንድ እርምጃ ተራመጂ። ኦኬ፣ ሰዎች ምን ይሉኛል ከዚህ በኋላ ምን አገባኝ? ኬርለስ መሆን ደግሞ አይደለም። በህይወት ውስጥ አንድ እርምጃ የምትሄጁ ሰዎች ምን ይሉኛል የሚለውን የልጅነትሽ ፍርሃት እስከዛሬ ድረስ አስሮ ያስቀመጠሽ ነገር በአንዴ ታሸንፊያለሽ ማለት አይደለም። ይሄ የሞኝ አስተሳሰብ ነው። አንቺ ውስጥ የተገነባውን ማንነት በአንዴ ለማፍረስ ሌላ ትግል ውስጥ ነው የምትገቢው። በጣም ብዙ ሰው ለመለወጥ ይነሳና ቶሎ ለውጥ ማየት ይፈልጋል። ቶሎ ራሱ የሆነ ቦታ አስቀምጦ ማየት ይፈልጋል። ኖ፣ ፕሮሰስ አለው፣ ሂደት አለው። ህይወት በሂደት ነው የሚሰራው። ስለዚህ አንድ እርምጃ ተራመጂ። አሁን የዚህ ቪዲዮ ትልቁ ዋናው ዓላማ ሰዎች ምን ይሉኛል የሚለውን አስተሳሰብ መስበር ነው አይደለ? ለመስበር ምንድነው ማድረግ አለብሽ? የመጨረሻው ነገር አንድ እርምጃ ተራመጂ። በህይወትሽ ውስጥ በቀን ውስጥ አንድ ነገር አድርጊ። አንድ እርምጃ ብቻ። የሚያስፈራሽ ሰዎች ምን ይሉኛል ብለሽ አንቺ መሆን የምትፈልጊው ነገር ያለ አንቺ መምረጥ ያለብሽ የሆነ ነገር እያለ ግን አንቺ ሰዎች እንደዚህ ብሉኝስ ብለሽ የምትቀሪያትን የሆነች ነገር ትኖራለች በቀን ውስጥ ማለት ነው። አንድ ነገር አድርጊ። አንድ እርምጃ ከተራመድሽ ከዛ ማንም ሰው ሊያቆምሽ አይችልም። አንድ እርምጃ። ሁሉም ነገር እስክትጀምሩ ድረስ ያስፈራል። ሁሉም ነገር እስክትጀምሩ ድረስ ሊከብድ ይችላል። የጀመርሽ ሁለት ግን ቀላል። ያኔ ለዚህ ነበር ትያለሽ። ስለዚህ አንድ እርምጃ ተራመጂ። በአንዴ ደግሞ የሆነ ኮንፊደንስ እንድትገነቢ አይደለም። በየቀኑ የምትሰሪው ራስሽ ላይ ማለት ነው። በየቀኑ ዋጋ ትከፍያለሽ። በየቀኑ የማትወጃቸው ነገሮችን ትተያለሽ፣ ዋጋ ትከፍያለሽ ማለት ነው። ስለዚህ አንድ እርምጃ በቀን አንድ። የአብዛኛው ሰው ችግሩ ይሄ ነው። በቀን ብዙ ነገር ማድረግ ህይወትሽ ውስጥ ለውጥ አይመጣም። በቀን ግን አንድና የሚጠቅም ትክክለኛው ነገር ማድረግ ህይወትሽ ውስጥ ትልቅ ነጥብ ይጥላል። ስለዚህ ምንድነው ሰዎች ምን ይሉኛል ብዬ ፈርቼ ያስቀመጥኳቸው ነገሮች ምንድናቸው? መኖር እየፈለግኩኝ እንደዚህ ግን በሰዎች ፍራቻ ያላደረኩት ነገር ምንድነው ብለሽ ራስሽን ጠይቂ። እንደን አንድ እርምጃ መሄድ እስቲ የሆነ ነገር በቃ ቆርጠሽ አቅደሽ ተነስተሽ ሰዎች እንደዚህ ይሉኛል ብዬ እፈራለሁ ብለሽ እንደን የሆነ ነገር ማድረግ ፈልጋለሁ ብለሽ አንድ እርምጃ ተራመጂ። እንደን ሁለተኛውም ቀን ድገሚ፣ ሶስተኛውም ቀን ድገሚ፣ አራተኛ፣ 5፣ 6 ስትይ በራስሽ መተማመን ትጀምሪያለሽ ማለት ነው። ስለዚህ አንቺ መኖር የምትፈልጊው ህይወት መኖር ትጀምሪያለሽ ማለት ነው። ምንም እንዳልሆነ ዝም ብሎ በውስጥሽ አስሮ ያስቀመጠሽ የድሮ አስተሳሰብሽ፣ የልጅነትሽ
አስተሳሰብ እንደሆነ አንደርስታንድ ታደርጊዋለሽ ማለት ነው። ስለዚህ በእርምጃ ያንቺ ህይወት የሚታየው በተግባር ነው። ራስሽን ተቀበይ፣ የምትቀይራቸው ነገሮችን ያዣቸው። ከዛ በኋላ ሰዎች ጀጅ ሊያደርጉሽ ይችላል። ያንቺ ህይወት ነው እሺ። ስለዚህ በህይወት ውስጥ አንድ እርምጃ መራመድ ስትጀምሪ ምንም እንዳልሆነ ይገባሻል ማለት ነው።